ታይምን ሴቭ ያደርጋል፣ ሃርድ ከረንሲን ይቀንሳል፣ ኤፊሺየንሲን ማክሲማይዝ ያደርጋል። የበከለ ይከፍላል። የአካባቢ ጥበቃ ስራ የሰራ ደግሞ ይጠቀማል። ስልጣንን በኃይልና በጠመንጃ ከመያዝ ሰዎች በምርጫ ፕሮሰስ ውስጥ እንዲሄዱ ያላትን የውጭ ምንዛሬ ክምችት ሳይነካ የንግድና ኢንቨስትመንትን ለማሳለጥ አፍሪካ ውስጥ በሆነ ሁኔታ ስታሰባስብ የተጣራ ነዳጅን ከዲፖ ወደ ኢትዮጵያ ጅቡቲ ከኢትዮጵያ ቀጥተኛ የሆነ የፋይናንስ ድጋፍ ትፈልጋለች። ሸማቹ ራሱ የገቢዎች ኦዲተር ሆኖ እንዲያገለግል በፊት ኢትዮጵያ በሚሊዮኖች ወይ በቢሊዮኖች የሚቆጠር ዶላር ትከፍላለች ብሎ ከማሰብ ኮስት ኤንድ ፓራሳይት ወደምንለው የግንኙነት ደረጃ የወረደ ነበር ማለት ነው። ከባቢውን በመጠበቅም ይህንን ነገር ለማግኘት ራቲፋይ የሆነ ግልጽ የሆነ የህግ ማዕቀፍ መቀመጡ እንዴት ነው ገቢት ሊያስገኝ የሚችለው የሚለው ደረሰኛ የሚቀበሉ ሰዎችን በሎተሪ መልክ ለመሸለም ነው። ስቲኩ ነው ያለው እንጂ ካሮቱ የለም። በታክስ ሪተርን ነው ኢትዮጵያ የመጣሁት ይላሉ ብዙ አሜሪካን ያሉ ወዳጆቻችን ዘመዶች። ምን አይነት እቃዎችን ነው ማስገባት የሚቻለው? ይሄን መመሪያ በግፊት በመፍራት ሳይሆን በተነሳሽነት ነገር ውስጥ ኢንጌጅ እንዲያደርግ ስለሚረዳ በአንድ ጊዜ እስከ 2 ሚሊዮን ኪዩቢክ ሜትር ነዳጅ የመያዝ አቅም ይኖራል። ሰብሲስታንት የሆነውና ባክዋርድ የሆነው የግብርና ስርዓትን አንድ ስቴፕ ፎርዋርድ ያደርጋል ብለን እናስባለን። መሰል ዘመናዊ የሆኑ ዘመን አመጣሽ አገልግሎቶችን በመጠቀም ከድካም ካላስፈላጊ ወጪ ጊዜያችሁንም ገንዘባችሁንም ጉልበታችሁንም እንድትቆጥቡ በዚህ አጋጣሚ ማሳሰብ እንፈልጋለን። ጤና ይስጥልን ተመልካቾቻችን እንደምን ሰንብታችኋል? ይህ ቅንጣት የቢዝነስ ፖድካስት ነው። ቅንጣት ፖድካስት በሳምንት 2 ቀን በመርካቶ ቲቪ የተዘጋጀ የሚቀርብላችሁ ንግድና ምጣኔ ሀብት ላይ ትኩረቱን አድርጎ የሚሰራ ፕሮግራም ነው። እንደምን ሰንብታችኋል ተመልካቾቻችን? ሶል እንዴት ሰነበት? እንዴት ሰነበት ካይል? እንዴት ሰነበታችሁ ተመልካቾቻችን? ያው እንግዲህ ሰሞኑን ምርጫ ላይ ነበር የሰነበት ነው ሰው በዚህ ምክንያት የተወሰነ ጊዜ ፕሮግራማችንን አቋርጠናል። እንግዲህ ከአድማጮቻችን ጋር በተለመደው መልኩ ለመቀጠል እንደገና ተገናኝተናል ማለት ነው። እስኪ አንተ ላይ ካሉት የንግድና ምጣኔ ሀብት ወሬዎች ወቅታዊ መረጃዎችን ጀምር። ቴንኪው ኃይል። እንግዲህ ተመልካቾቻችን መሀል ላይ ላሉት ክፍተቶች ኃይል ቅድም ባስቀመጠው መልኩ እንግዲህ ለተፈጠረው ይቅርታ እየጠየቅን አሁን ወደ ያስኩት ጉዳይ ሲመጣ እንግዲህ ምርጫ የ7ኛውን ዙር ሀገራዊ ምርጫ አከናውነናል። ከሱ ብንጀምር ብለናል። እንግዲህ በኢትዮጵያ የምርጫ ታሪክ የፖለቲካ ሽግሽግ እና የኢኮኖሚ ስኬቶችና ተግዳሮቶችን መጀመሪያ ብንመለከት ብለናል። እንግዲህ ኢትዮጵያ አሁን በሶስት ከፍለን ማየት እንችላለን የኢትዮጵያ የምርጫ ፕሮሰስን። ኢትዮጵያ እስካሁን በንጉሱ ጊዜ የመጀመሪያውን ምርጫ ኢትዮጵያ ያከናወነችው 1950 ነው። ሁለተኛው በተሻሻለው ህገ መንግስት በንጉሱ ጊዜ በ1948 የተሻሻለው ህገ መንግስትን ቤዝ አድርጎ በ1950 የመጀመሪያው ሀገራዊ ምርጫ ተደርጓል በኢትዮጵያ ውስጥ። የዛኔ የታችኛው ምክር ቤት አባል ምንም እንኳን በንጉሳዊ ስርዓት ውስጥ ብንሆንም የታችኛው የምክር ቤት አባላትን ለመምረጥ በ1950 የመጀመሪያውን ምርጫ አከናውነናል እንደ ሀገር። ሁለተኛው ምርጫ በ1980 በኢትዮጵያ ሰራተኞች ፓርቲ ወይንም በደርግ የስልጣን ዘመን የተደረገ ነው። በ1980 ምንም እንኳን አንድ ፓርቲ ቢሆንም ያኛው ሁለተኛው ምርጫ ነው ኦፊሻሊ ተብሎ ነው የሚታሰበው። እንግዲህ አሁን ሶስተኛው በኢህአዴግ ዘመን ከ1983 በኋላ የተደረገው ምርጫ ነው። ባሳለፍነው ሰኞ በ24 ግንቦት 24 ያደረግነው እንግዲህ 7ኛው ሀገራዊ ምርጫ ነው። እሱን ተከትሎ ኢትዮጵያ እንግዲህ ከ1983 በኋላ ከዛም 87 ላይ አጠቃላይ የሽግግር መንግስቱ አብቅቶ ኦፊሻል የሆነ ስራ ከጀመረ በአበሻ 1987 ወይንም በነጮቹ 1995 የሶስተኛው በኢህአዴግ ዘመን የሚጀምሩ የምርጫ ፕሮሰስ አንድ ብሎ ጀመረ። ከዛ በኋላ በየ5 ዓመቱ እንግዲህ አሁን ያደረግነው 7ኛው ምርጫ ነው ማለት ነው።
እንግዲህ ምርጫ ለሀገሪቱ ፖለቲካዊ መሻሻል ምን አስገኘ ነው? የተለያዩ እንግዲህ ጥቅሞች አስገኝቷል እስካሁን ባረግነው ምርጫ። አንደኛው ህጋዊ መሰረት መጣል ነው። ማለት ሌጂቲሜት የሆነ ስልጣንን በኃይልና በጠመንጃ ከመያዝ ሰዎች በምርጫ ፕሮሰስ ውስጥ እንዲሄዱ ልምምዶች እንዲያርጉ የራሱን አስተዋጽኦ አድርጓል። እስካሁን የተደረጉ ምርጫዎች የተቋም ግንባታ ላይ ገለልተኛ የሆኑ የተቋማት ግንባታ ላይ ፎከስ እንዲደረግ፣ ለምሳሌ አሁን ምርጫ ቦርድ አንዱ ማሳያ ነው የሚሆነው። ሶስተኛው የፖለቲካ ንቃተ ህሊና በማህበረሰቡ ዘንድ እንዲፈጠር ከፍተኛ አስተዋጽኦ አበርክቷል ማለት ነው። የተለያዩ የምርጫ ፓርቲዎች በሚያደርጉት ቅስቀሳ የፖለቲካ ሀሁና ግንዛቤ ሰው እንዲይዝ የራሱን አስተዋጽኦ አድርጓል ማለት ነው። ምርጫ ለኢኮኖሚያዊ መሻሻልና ለንግድ ምህዳሩ ያበረከተው ደግሞ አስተዋጽኦ በኢትዮጵያ ውስጥ ስንመለከት እንግዲህ ምርጫ አሉታዊም የሆነ አዎንታዊም ጎኖች አሉት። አዎንታዊ ጎኑን ስንመለከት እንግዲህ የፖሊሲ ግልጽነትን እና ተጠያቂነትን ያሰፍራል። በፉክክሮች የተለያዩ ፓርቲዎች በሚያስቀምጡት ሁኔታ እነዚህ አይነት ነገሮች ክላሪፋይ እንዲሆኑ ይፈጥራል። የኢንቨስትመንት ፍሰትን ያበረታታል። ቀጣይነት ያለው ምርጫ የምታረግ ሀገር ሰዎች ፎሪን ዳይሬክቲቭ ኢንቨስትመንት እዛ ሀገር ውስጥ መጥቼ ብሰራ ኢዝሊ የሚደፈርስ ነገር ስለሌለ ቀጣይነት ያለው ስርዓት ያለበት ሀገር ስለሆነ በሚል ቀጥተኛ የሆነ የኢንቨስትመንት ፍሰት እንዲኖር ያበረታታል ማለት ነው። የግል ዘርፉም ይጠናከራል። በዚህ አጋጣሚ የተለያዩ የፖለቲካ ፓርቲዎች በሚያደርጉት ኢኮኖሚክ ዲቤት የግሉ ዘርፍ ነፃ ሆኖ እንዲንቀሳቀስ ያለውንም መብት በአግባቡ እንዲረዳ ያደርጋል ማለት ነው። ከዚህ አንጻር እንግዲህ ለንግዱ ማህበረሰብ የምናስተላልፈው ሁኔታ ቀጣይነት ያለውና ፈጣን የሆነ የንግድ እንቅስቃሴ ለማድረግ መሰል የፖለቲካል እንቅስቃሴዎችን በንቃት መሳተፍ እና በትኩረት መከታተል ያስፈልጋል የሚል መልእክት እንሰጣለን። እንግዲህ ምርጫው በሰላም መጠናቀቁ እና አዎንታዊ የሆነ ከፍተኛ የማክሮ ኢኮኖሚክ ሪፎርም እያደረገች ላለች ሀገር ዓለም አቀፍ ተቀባይነትና ለኤፍዲአይም በጎ የሆነ ተጽዕኖ ይፈጥራል ብለን እናስባለን። ይህን ይመስላል እንግዲህ ከምርጫ ጋር የተገናኘ። ልክ ነው። እንግዲህ ተመልካቾቻችን ያለፈውን 7ኛ ሀገራዊ ምርጫ ተከትሎ ብዙ አዎንታዊ ነገሮችን ተመልክተናል። እንግዲህ በአንድ ሀገር ንግድና ምጣኔ ሀብት ላይ የፖለቲካ ሁኔታው በጣም የራሱን የቻለ የጎላ ድርሻ ይኖረዋል። የተረጋጋች ሀገር ናት ለንግድና ኢንቨስትመንት ምቹ መሆን የምትችለው። በተለይ የውጭ ኢንቨስትመንትን ቀጥታ የውጭ ኢንቨስትመንትን ከመሳብ አንጻር ባለሀብቶች የአንድን ሀገር የፖለቲካ ስርዓት ይመለከታሉ ወይም ግምት ውስጥ ያስገባሉ። የንግድ ግንኙነቶችንም ለማድረግ ቢሆን ተመሳሳይ ነው። ስለዚህ አገራዊ የፖለቲካ ግንባታ ውጤት ደግሞ ሂደቶችን የተከተለ ነው የሚሆነው። ስለዚህ ስምምነት ላይ የቆመች ሀሳብና ስምምነት ላይ የተመሰረተ የፖለቲካ ስርዓትን ለማድረግ መሰል የፖለቲካ ሂደቶች ወሳኝ ሆነው ስላገኘናቸው ነው እኛም ዛሬ ምንም እንኳን ትኩረታችን ንግድና ምጣኔ ሀብት ላይ ቢሆንም በከፍተኛ ሁኔታ የሚያያዝ ጉዳይ ስለሆነ ነው ያነሳነው አይደለም ሰው። ስለዚህ ተመልካቾቻችንም ለስኬታማ ለሆነ የንግድና ምጣኔ ሀብት ከባቢ አየር ውጤታማ የሆነ የፖለቲካ ተሳትፎ ማድረግ እንዳለባቸው ነው በዚህ አጋጣሚ ማሳሰብ የፈለግነው። እንግዲህ ይህንን ወቅታዊ ሁኔታ ካነሳን በኋላ እኔ ጋር ወዳለው መረጃ ስንመጣ የካርበን ዓለም አቀፉን የካርበን ገበያ ይመለከታል። እንግዲህ የኢትዮጵያ ሚኒስትሮች ምክር ቤት ባካሄደው 55ኛ መደበኛ ስብሰባ የሀገሪቱን የአረንጓዴ ልማት ወደ ተጨባጭ ፋይናንስ ምንጭነት የሚቀይር የካርበን ገበያ ረቂቅ አዋጅ አጽድቆ ወደ ተወካዮች ምክር ቤት መርቶታል። ይሄ ካርበን ገበያ ማለት ምን ማለት ነው? እንዴት ነው ገቢስ ሊያስገኝ የሚችለው የሚለውን ለተመልካቾቻችን የተወሰነ ግንዛቤ ብንሰጣቸው አዲስ ነገርም ስለሆነ ጠቃሚ ይሆናል ብለን የያዝነው ርዕሰ ጉዳይ ነው። እንግዲህ ተመልካቾቻችን የዓለም ሀገራት በፖለቲካ ካርታ የተከፋፈሉ ቢሆንም አጠቃላይ ወደ አየር ንብረት ስንመጣ ግን የጋራ ነው። ድንበሮች የለም አየር ንብረት ላይ። እንግዲህ እያንዳንዱ ሀገር እያንዳንዱ ተቋም ለአየር ንብረት የሚያደርገው አስተዋጽኦና ከአየር ንብረት የሚጠቀመው ነገር በጋራ ነው፣ የተለያየ ነገር አይደለም። ነገር ግን ዓለም ላይ ከፍተኛ ካርበን በመልቀቅ በምጣኔ ሀብታቸው ምክንያት በደረሱበት የኢንዱስትሪ ደረጃ ከፍተኛ ካርበን በመልቀቅ ለአየር ንብረት ብክለት ከፍተኛ አስተዋጽኦ የሚያደርጉ ሀገሮች አሉ።
ተቋማት በእነዚህ ሀገራት ውስጥ ደግሞ የተለያዩ ተቋማት ይገኛሉ። በሌላ መልኩ ደግሞ ለዚህ አየር ንብረት አዎንታዊ የሆነ ሚና የሚጫወቱ ሀገራትና አካባቢዎች ተቋማት አሉ። ስለዚህ የነዚህን አጠቃቀምና አስተዋጽኦቸውን ለማመጣጠን የዓለም አቀፉ ማህበረሰብ በተለያዩ መድረኮች ላይ ከፍተኛ ውይይቶችን በማድረግ የደረሱበት ስምምነት አለ። ይህ ምንድነው እንግዲህ ለአየር ንብረት በጎ አስተዋጽኦ የሚያደርጉ ተቋማት እና ሀገራት ተጠቃሚ የሚሆኑበትን ለአየር ብክለት ደግሞ ከፍተኛ አስተዋጽኦ በማድረግ ያሉ ሀገራትና ተቋማት ለብክለቱ ባላቸው ድርሻ ልክ የሚከፍሉበትን ስርዓቱን ለማድረግ የተጀመረ ሂደት ነው ማለት እንችላለን። አጠቃላይ መሩን ስናስቀምጠው የበከለ ይከፍላል፣ የአካባቢ ጥበቃ ስራ የሰራ ደግሞ ይጠቀማል ወይም ገንዘብ ያገኛል በሚል መርህ ላይ የተመሰረተ ሂደት ነው። እንግዲህ ተመልካቾቻችን ለምሳሌ ኢትዮጵያ ውስጥ በአንድ የደን ልማት ላይ የሚሳተፍ ኩባንያ ቢኖረን እንግዲህ ኢትዮጵያ ሰፊ መሬት አላት። ለሌሎች ልዩ ልዩ ተግባራት ጥቅም ላይ የማይውሉ ለአካባቢ ጥበቃ ተራራማ የሆኑ ቦታዎች አሉ። እነሱ አካባቢ ላይ ለምሳሌ አንድ ኩባንያ የደን ልማት ሰፊ የሆነ የደን ልማት ወይንም የአካባቢ ወጣቶች ተደራጅተው ሊሆን ይችላል የደን ልማት ቢያደርጉ የዚህ የደን ልማት እንግዲህ ከፍተኛ የሆነ አዎንታዊ ውጤት ይኖረዋል። አጠቃላይ ከከባቢ አየሩ ላይ የካርቦን ዳይኦክሳይድን መጠን ይቀንሳል። በተቃራኒ ኦክሲጅን ደግሞ ለከባቢ አየር ይለቃል ማለት ነው። ስለዚህ ይህ ደን ለአየር ንብረት ደህንነት በሚያደርገው አስተዋጽኦ ልክ ገቢ እንዲያገኝ ይህን ገቢ ከየት ነው የሚያገኘው የሚለው ጥያቄ ደግሞ ልክ በሌላ ዓለም ላይ ወይ እዚሁ ሀገር ላይ ሊሆን ይችላል የአየር በስራቸው ምክንያት ከባቢ አየር አሉታዊ አስተዋጽኦ የሚያደርጉ ኩባንያዎች ልክ የሚያደርጉትን አሉታዊ አስተዋጽኦ ለመቀነስ ፈንድሬዝ ያደርጋሉ ማለት ነው። ስለዚህ የነዚህ አየር ብክለት ላይ ከፍተኛ አስተዋጽኦ የሚያደርጉ ተቋማት የሚከፍሉት ገንዘብ የአየር ንብረትን ተጽዕኖች ለመቀነስ አስተዋጽኦ ለሚያደርጉ ፕሮጀክቶች ለመደጎሚያ ይውላል ማለት ነው። ስለዚህ በሁለቱ መካከል ያለውን ግንኙነት ለማሳለጥ መንግስት ነው ይህንን ረቂቅ አዋጅ ያጸደቀው። እንግዲህ በዋናነት ረቂቅ አዋጁ መሰል ፕሮጀክቶች የደን ፕሮጀክቶች በመሰል ፕሮጀክቶች የሚገኙ ገቢዎችን በመንግስት በአልሚዎችና እንደገና በአካባቢው ማህበረሰብ መካከል እንዴት መከፋፈል እንደሚችል የሚደነግግ ረቂቅ አዋጅ ነው ይላል መረጃው። እንግዲህ አፍሪካ በአጠቃላይ በዚህ በአየር ንብረት ለውጥ ከፍተኛ ተጎጂ የሆነች ሀገር እንደነበረች ቀደም ሲል ከተደረጉ ድርድሮች እናውቃለን። ስለዚህ እነዚህ ድርድሮች ውጤታማ መሆን ከቻሉና የታሰበው የታቀደው ገቢ የሚገኝ ከሆነ በአካባቢ ጥበቃና በመሰል ስራዎች ይገኛል ተብሎ የሚጠበቀው ገቢ የሚገኝ ከሆነ መሰል ረቂቅ አዋጆች በዘርፉ ላይ የሚደረጉ ኢንቨስትመንቶችን ለማሳደግ ወሳኝ ድርሻና ግልጽ የሆነ አሰራርን ከማስፈን አንጻር ወሳኝ ድርሻ ይጫወታሉ ብለን መውሰድ እንችላለን ማለት ነው። አዎ ልክ ነህ ኃይል። እንግዲህ ብዙ ጊዜ የሚነሳ ጥያቄ ነው። ወጣቶች በደን ማልማት ስራ ተሰማሩ ሲባል ምንድነው ጥቅማቸው የሚል ብዙ ጊዜ የሚነሳ ጥያቄ ነው። አንድም ዛፉ እንግዲህ የቆይታ ጊዜውን ሲያረጅ ቆርጦ እሱን ለተለያየ ጥቅም መጠቀም እንዳለው ነው። ግን የካርበን ልቀትን በመቆጣጠር የሚገኝም ገቢ አለ ማለት ነው። አትሊስት በዓለም አቀፍ ደረጃ ይሄ ስምምነት በመርህ ደረጃ ቢኖርም ሀገራት ግን በራሳቸው ሀገር ክልል ውስጥ ራቲፋይ ማድረግ አለባቸው። ኢትዮጵያ እንግዲህ ሪሰንትሊ በከፍተኛ ሁኔታ የደን የመትከል ስራዎች፣ አረንጓዴ አሻራ ፕሮጀክት እንዲሁም የኃይል ማመንጫዎቻችን በውሃ ላይ የተመሰረቱ መሆን በናቹራል የሆኑ ነገሮች ላይ ፎከስ አድርጋ በከፍተኛ ሁኔታ እየሰራች ነው። ለነዚህም በቢሊዮን የሚገመት ብር እያወጣች ነው። በቀጥታ ከፕሮጀክቱ የሚገኘው ቤኔፊት እንዳለ ሆኖ ከባቢውን በመጠበቅም ይህንን ነገር ለማግኘት ራቲፋይ የሆነ ግልጽ የሆነ የህግ ማዕቀፍ መቀመጡ ግልጽ የሆነ አሰራርና ተጠቃሚነትን አረጋግጦ ለመሄድ ስለሚረዳ አይ ቲንክ ይበል የሚያሰኝ ረቂቅ ነው ብዬ መውሰድ እችላለሁ። አይል ወደ እኔ ጋር ስመጣ እንግዲህ በአሳለፍነው ሳምንት የገቢዎች ሚኒስቴር የታክስ ደረሰኝ ሽልማት
መመሪያን አስተዋውቋል። እንግዲህ ይህንን መመሪያ እየመረመርኩ ነው ብሏል የገቢዎች ሚኒስቴር። ምንድነው ዓላማው? እንግዲህ ከዚህ በኋላ ደረሰኝ የሚቀበሉ ሰዎችን በሎተሪ መልክ ለመሸለም ነው እና ዋናው ዓላማ ምንድነው ይላል የሸማቾችን ተነሳሽነት ለመጨመር ነው። ሸማቾች ማንኛውንም ነገር ገዝተው ሬስቶራንት ውስጥ ተጠቅሞ እኛም እንግዲህ በዚህ መድረክ ላይ በተደጋጋሚ በዚህ ርዕስ ላይ ስለሚነሱ ስለምን መደረግ አለባቸው የሚለውን ሀሳቦች ለማቅረብ ሞክረናል። የሰዎችን ልማድ እንደውም ይህን ጥያቄ ጠይቀናል። ካፌቴሪያ ውስጥ ተጠቅመን ስንቶቻችንን ሆቴል ተጠቅመን አስተናጋጅን ደረሰኝ ቢል አምጣ ምንለው ሂሳብ አምጣ ነው እንጂ ምንለው። ይሄ እንግዲህ አሁን የገቢዎች ሚኒስቴር የጀመረው ደረሰኝ የሚቀበልን ሰው ሪሲቱን ሰብስቦ ሽልማት ሸልማለሁ ሲል አንድም የሸማቹን ተነሳሽነት ለመጨመር ነው። ያ ማለት ሸማቹ ራሱ የገቢዎች ኦዲተር ሆኖ እንዲያገለግል ለማድረግ ነው ይላል እና ኢንተረስቲንግ የሆነ ኮንሰፕት ነው። ሌላው ኢመደበኛ የሆኑ ዘርፎችን ለማኮማተር ኢመደበኛ ኢን ሴንስ ያለደረሰኝ የሚሸጡ በተለያየ ሁኔታ በጉሊት መልክም በተለያየ ሁኔታ ውስጥ ያለደረሰኝ የሚሸጡ አካላትን ለማኮማተር ነው። ቢኮዝ ተጠቃሚው ደረሰኝ በመሰብሰቡ ሽልማት የሚያገኝ ከሆነ ተመሳሳይ ሁኔታ ደግሞ ደረሰኝ የሚሰጠውም ጋር ማይሰጠውም ጋር የሚያገኝ ከሆነ አገልግሎቱንም ወይንም የሚገዛውን ነገር ገዝቶ ደረሰኝ በመያዝ የሚሸለም ከሆነ ወደ እነዛ ስለማይሄድ ባይ ዲፎልት እነዛን የማኮማተር ስራ ለመስራት ያግዘኛል ብሏል። በዚህም ምክንያት በሀገር ደረጃ የሚያመጣውን ፋይዳ ለማየት ከፍተኛ ምርመራ ያደረኩ ነው፣ በቅርቡ ወደ መሬት አወርደዋለሁ እያለ ነው ያለው። እንግዲህ ገቢዎች ሚኒስቴር አይ ቲንክ ኢንተረስቲንግ የሆነ ቶፒክ ይመስላል። ምን የምትለው ነገር አለ? ልክ ነው ሶላ፣ በጣም አንታዊ መረጃ ነው። እንግዲህ ካሁን በፊትም በተደጋጋሚኛ እንደምንለው የኢትዮጵያ የታክስ ስርዓት ላይ ስቲኩ ነው ያለው እንጂ ካሮቱ የለም ብለናል። ካሁን በፊትም አርጩሜው ነው እንጂ የሚያበረታታው ሲስተም ውስጥ ያሉ ህጋዊ ግዴታቸውን የሚወጡ ሲስተሙን የሚያከብሩ ህግና ስርዓቶችን መመሪያዎችን ለሚያከብሩ ዜጎች የሚሰጠው ማበረታቻ አልነበረም። እንግዲህ ጅምር መሆኑ ነው። አሁንም ግን እጣ ላይ መመስረቱ ላይ እኔ አሁን ኮምፕሌን አለኝ። እጣ ማለት እንግዲህ የሆነ የድንገት አጋጣሚ ነው። በጣም ከብዙዎቹ ምናልባት ከሚሊዮኖች ለ10 ሰዎች የሚደርስ አይነት ነገር ነው የሚሆነው። ስለዚህ ምንም እንኳን ባናቀውም ምን ያህል ሰዎች እንደሚደርስ መገመት ስለሚቻል ነው። 50% ሁሉም ሰው እጣ አያሸንፍም። ሁሉም ሰው እጣ ስለማያሸንፍ ማለት ነው። በዚህ ሁኔታ ተከታታይ መሰረታዊ የሆነ የባህሪ ለውጥ ለማምጣት የሚቸገር ይመስለኛል ተቋም በጣ አሰራሩ ማለት ነው። ግን ቀጣይነት ባለው መልኩ በተለይ ምንድነው እንግዲህ ደረሰኝ ለመቀበል ብዙ ጊዜ ፍላጎት የማይኖራቸው የህብረተሰብ ክፍሎች የትኞቹ ናቸው ብለን ስንል የቤት ፍጆታ ሃውስሆልድ የምንላቸው ኮንሱመርስ ናቸው። ምክንያቱም የተቀበሉትን ደረሰኝ መልሰው አያወራርዱትም። የተጨማሪ እሴት ታክስ መንግስት ተሰበሰበም አልተሰበሰበም ቀጥተኛ የሆነ ተጠቃሚዎች አይደሉም እነዚህ ሃውስሆልድ የምንላቸው ኮንሱመሮች። ስለዚህ እነዚህን በቁጥር በጣም በርካታ ናቸው። ስለዚህ እነዚህን ቀጣይነት ባለው ሁኔታ ደረሰኞችን እንዲሰበስቡ ህግና ስርዓትን እንዲያስከብሩ በዛም ቀጥተኛ ባልሆነ መልኩ ሀገር ከምታገኘው ገቢ ተጠቃሚ እንደሚሆኑ ከማስረዳት በተጨማሪ ዳይሬክት የስርዓቱ ተጠቃሚዎች እንዲሆኑ ማድረግ ግን የሚቻለው በታክስ ሪተርን ይመስለኛል። አመታዊ ታክስ ሪተርን ቢኖር ግዢዎችን ስንፈጽም ተጨማሪ የቁጥራችን የግብር ከፋይ መለያ ቁጥራችን ኮንሱመሩ ራሱ በግብር ከፋይ መለያ ቁጥሩ ክፍያዎችን ፈጽሞ የሆነ ቋት ላይ የፈጸማቸው የግዢ እንትኖች ተሰብስበው አመታዊ ታክስ ራሱን ቢሎቹንም ቢሰበስብ ቀጣይነት ያለው ማበረታቻ ይሆን ነበር የሚል እንትን አስተያየት አለ። ጅምሩ ግን ጥሩ ነው። ይሄንን ምናልባት በረቂቅ ደረጃ ስላለ የሚኒስቴር መስሪያ ቤቱ ሰዎች እንግዲህ ይሄን ፕሮግራም ይከታተሉ ከሆነ ረቂቅ ውስጥ እነዚህን ነገሮች ቢያካትቱ እንደተባለውም እጣ ራንደም ነው ለተወሰነ ሰው ነው የሚደርሰውና ሁሉም ሰው ግን ኮንሱም ካረገ መሰብሰብ ግዴታው ሳይሆን የሆነ የሚያነቃቃው ነገር ያን ሪሲት መሰብሰቡ አዘንዶ ፊዚካል ፔሪድ ሊሆን ይችላል በአመቱ መጨረሻ ወይንም በሆነ ተርም ውስጥ ተመላሽ እንደሚያገኝ ካሰበ በቃ ንቁ የሆነ ተሳትፎ ይኖረዋል። ስለዚህ ኮንቲኒቲ እንዲኖረው ነገሩን በእጣ ከማድረግ ሁሉም ጋር እንዲደርስ ይሄ አሁን
ታክስ ሪተርን የተለመደ ነው። ከዚህ በፊትም አንስተናል። በታክስ ሪተርን ነው ኢትዮጵያ የመጣሁት ይላሉ ብዙ አሜሪካን ያሉ ወዳጆቻችን ዘመዶቻችን። ይህንን አሰራር ማምጣት ይሄ አሰራር አሜሪካ ያደገች ሀገር ምናምን ስለሆነ ሳይሆን ትንንሽ ሀገሮችም መካከለኛው ምስራቅ ስፔሻሊ ታክስ ሄቨን የሚባሉት ሌሎች ሀገሮች ውስጥም የተለመደ አካሄድ ነው። እንደውም ኢትዮጵያ ካላት የህዝብ ብዛትና እያደረገችው ካለችው ሪፎርም አንጻር እነዚህ መሰል እርምጃዎች ወደኋላ ሌት ሆነዋል። የእነዚህ ነገሮች መሻሻል ሀገሪቱ ሁል ጊዜ ኮምፕሌን የሚቀርበው ጂዲፒ ቱ ታክስ ሬሾን ለማሻሻል በከፍተኛ ሁኔታ ይረዳል። ሰውም በግፊት በመፍራት ሳይሆን በተነሳሽነት ነገር ውስጥ ኢንጌጅ እንዲያደርግ ስለሚረዳ፣ ስለዚህ አሁንም ቢሆን የሚኒስቴር መስሪያ ቤቱ አካላት ህጉ በረቂቅ ደረጃ ስላለ በእጣና ራንደም የሆነ ነገር ከሚሆን ኮንቲኒቲ እንዲኖረው፣ ስለዚህ የታክስ ሪተርንንም ማሰብ ቢኮዝ ዓለም ላይ ይሄ ነገር ረጅም ዓመት የተሰራበት ስለሆነ ዞር ተብሎ የተወሰኑ ሀገሮች ሪፈር ቢደረጉ ልምድ ሊወሰድበት ይችላልና ጥሩ አንስተሃል እላለሁ። አይደል? ወደ አንተ ዜና እንሂዳ። እንግዲህ ሌላው ባለፈው ሳምንት የነበረው አዲስ ዜና በኢትዮጵያ ብሔራዊ ባንክ ግንቦት 21 ቀን 2018 ዓ.ም አዲስ የፍራንኮ ቫሉታ መመሪያን ይፋ አድርጓል። እንግዲህ በሀገር ውስጥ የባንክ ስርዓቶች ወይንም ደግሞ ሀገሪቱ ያላትን የውጭ ምንዛሬ ክምችት ሳይነካ የንግድና ኢንቨስትመንትን ለማሳለጥ ታስቦ የተዘጋጀ መመሪያ ነው። እንግዲህ በሌላ መልኩ እንግዲህ ካሁን በፊት የነበረ የፍራንኮ ቫሉታ ፕራክቲሶች ምንድነው? ሀገር ውስጥ ያለን የጥቁር ገበያ የውጭ ምንዛሬን የጥቁር ገበያ በጣም ያስፋፋሉ ተብሎ ስጋት ነበረ። እንግዲህ ምክንያት ናቸው ተብሎ አሁን ግን በዚህ መመሪያ በጣም ጥብቅ ቁጥጥር የሚደረግባቸው የዚህ መመሪያ ተጠቃሚ የሚሆኑ ተቋማትንና ግለሰቦችን እየለየ የሚገቡ እቃዎችንም እንዲሁ የወሰነ መመሪያ ነው የወጣው። በዚህ በፍራንኮ ቫሉታ መመሪያ መሰረት እንግዲህ ከውጭ ሀገር እቃ ማስገባት የሚችሉት ተቋማት እነማን ናቸው? ምን አይነት ተቋማት ናቸው? የሀገር ውስጥ የባንክ ስርዓትን ሳይጠቀሙ ወይም ሀገር ውስጥ ያለን የውጭ ምንዛሬ ክምችት ሳይጠቀሙ ከውጭ ሀገር እቃዎችን ኢምፖርት ማድረግ የሚችሉ የትኞቹ ተቋማት ናቸው የሚለውን መመሪያው አመላክቷል። ፍቃድ ያገኙ የሀገር ውስጥና የውጭ ሀገር ኢንቨስተሮች፣ በውጭ ባለሀብቶች የተያዙ የማኑፋክቸሪንግ ኢንተርፕራይዞች፣ በጅምላና በችርቻሮ ንግድ የተሰማሩ የውጭ ቀጥታ ኢንቨስትመንት ወይም ኤፍዲአይ እና የዲያስፖራ ነጋዴዎች ይህን መብት እንዲጠቀሙ ተፈቅዶላቸዋል። ከዚህ በተጨማሪ ስትራቴጂካዊ የልማት ፕሮጀክቶች፣ አንዳንድ የመንግስት ተቋማት እንዲሁም ሃይማኖታዊ ተቋማትና ዲፕሎማቲክ ኮርፕስ እና ዓለም አቀፍ መንግስታዊ ያልሆኑ ድርጅቶች ይህንን የፍራንኮ ቫሉታ መመሪያ ተጠቅመው እንዳልነው እንግዲህ የሀገሪቱን የውጭ ምንዛሬ ክምችት ሳይነኩ ከውጭ ሀገር የተለያዩ እቃዎችን እንዲያስገቡ ማስገባት እንደሚችሉ ያመለክታል መረጃው። ምን አይነት እቃዎችን ነው ማስገባት የሚቻለው? ይሄን መመሪያ ተጠቅሞ እነዚህ ተቋማት ሁሉንም እቃ አይደለም እንዲያስገቡ የተፈቀደላቸው፣ ምን አይነት እቃዎችን ነው የሚለውም እዚሁ መመሪያ ላይ ተጠቅሷል። በዋናነት ለሀገራዊ የኢኮኖሚ ሽግግር የሚጠቅሙ የካፒታል እቃዎች የማኑፋክቸሪንግ ፕላንትስ ናቸው የተፈቀዱት። በተለይ በኢንቨስትመንት ዙሪያ ላሉ ባለሀብቶች ቅድም ለጠቀስናቸው የተፈቀዱት የኢንቨስትመንት ካፒታል እቃዎች፣ ለፋብሪካዎች የሚሆኑ ጥሬ እቃዎች፣ የቴክኖሎጂ መሳሪያዎች፣ የታዳሽ ኃይል ፕሮጀክት እቃዎችና ለዲፕሎማቲክ ተቋማት አንዳንድ የመገልገያ እቃዎች የቤት ውስጥ መገልገያ የሚሆናሉ ማለት ነው። ስፔሻሊ ለዲፕሎማቲኩ ማህበረሰብ አካላትና ለእርዳታ የሚውሉ በመንግስታዊ ባልሆኑ ድርጅቶች ወይም በመሳሰሉት ተቋማት ለእርዳታ የሚሆኑ ልዩ ልዩ እቃዎች የፍራንኮ ቫሉታን ተጠቅሞ ወደ ሀገር ውስጥ ማስገባት እንደሚቻል መመሪያው ያስቀምጣል። እንግዲህ ሶል ምንድነው ቅድምም እንዳመለከትኩልህ ፍራንኮ ቫሉታን እንዲሁ ከለቀቀው አገር ውስጥ ያሉ ተቋማት ህጋዊ የባንክ ስርዓቱን ትተው ይህንን እድል በመጠቀም ሀገር ውስጥ ደግሞ በብላክ ከጥቁር ገበያው የውጭ ምንዛሬዎችን በመሰብሰብ ወደ ኢመደበኛው ስርዓት እንዳይሄዱ ከፍተኛ የሆነ ቁጥጥር ይደረጋል ይላል መመሪያው ላይ።
ይሄም የዲጂታል ቁጥጥር ነው። ብሔራዊ ባንክ ራሱ ሱፐርቫይዝ የሚያደርገው የዲጂታል ቁጥጥር ይኖራል። ፌመስ ወይም ደግሞ ፎሬን ኤክስቼንጅ ሞኒተሪንግ ኤንድ ኦርኬስትሬሽን ዩኒፋይድ ሲስተም የተባለ ሲስተም በልጽጎ ይህንን የፍራንኮ ቫሉታ የግብይት ስርዓት ለመቆጣጠር ጥቅም ላይ ይውላል ይላል የወጣው መመሪያ። እንግዲህ ይህንን እድል የሚጠቀሙ አስመጮች እንግዲህ ከላይ የተዘረዘሩት ተቋማት ማለት ነው የተለያዩ ህጋዊ የሆኑ ሰነዶችን በግልጽ በዚህ ሲስተም ላይ የማመላከት ግዴታ ተጥሎባቸዋል። ሐሰተኛ ሰነዶችን ሰብሚት ማድረግ ወይንም ተገቢ ኢንፎርሜሽኖችን አለማቅረብ የሚገባውን ቃል ሊያስወርስ ይችላል። ከዛም ያለፈ የወንጀል ተጠያቂነትም የተለያዩ አስተዳደራዊ ቅጣቶችን ጨምሮ የወንጀል ተጠያቂነትም ሊኖረው እንደሚችል ይህ መመሪያ ያመለክታል። ስለዚህ ይህን ፕሮግራም የሚከታተሉ ተመልካቾቻችን በተለይ ይህን መረጃ ካገኙ በኋላ በዝርዝር ደግሞ መመሪያውን በማየት ሊጠቀሙበት ይችላሉ ማለት ነው። ከውጭ ሀገር የሚፈልጓቸውና አንዳንድ ነገሮች በአስቸኳይ ሁኔታ በተለየ ሁኔታ ለማስገባት ሲፈልጉ እንደ አማራጭ ሊመለከቱት ይችላሉ ማለት ነው። መረጃው ምንድነው ኃይል ይሄ የፍራንኮ ቫሉታ እንግዲህ የአሰራር እንትን መመሪያ ብዙ ጊዜ ሲቋቋም የመጣ ነው። አስቸጋሪ መሆኑን ነው እንግዲህ የሚያሳየው። ስፔሻሊ ውስን የሆነ የውጭ ምንዛሬ ያለው ሀገር ውስጥ የሚፈጥረው የራሱ ኬዎስ አለ። ስፔሻሊ አፈጻጸም ላይ የምዘረጋው ቁጥጥርም አስቸጋሪ ስለሚያደርገው ተመልካቾቻችን ከዚህ በፊት አንድ ፕሮግራም የሰራን ይመስለኛል ስለ ፍራንኮ ቫሉታ። ፍራንኮ ቫሉታ ማለት ምን ማለት መሰላችሁ? በኢንተርናሽናል ትሬድ ውስጥ እቃን ማስመጣትና በመላክ ውስጥ ወደ ኢትዮጵያ እቃ የሚያስመጡ ነጋዴዎች ወይንም ግለሰቦች ማንኛውም አካል ከውጭ ሀገር የሚያስመጣውን እቃ የሚገዛውን አገልግሎት በዶላር ለመቀየር በመጀመሪያ ደረጃ በኢትዮጵያ ብር ወደ ዶላር የሚቀየረውን ተመጣጣኝ የብር መጠን ንግድ ባንኮች ውስጥ በማስቀመጥ እነዛ ንግድ ባንኮች ተመጣጣኝ የሆነ ዶላር ፍቃድ ካገኘ በኋላ ነው ግዢውን የሚፈጽመው ማለት ነው። ነገር ግን ፍራንኮ ቫሉታ ሲሆን ለምሳሌ ኃይሉ በላይ ከውጭ ሀገር $1000 እቃ መግዛት ፈለገ እንበል። ይህን እቃ ለመግዛት ንግድ ባንክ ሄዶ ያመለክትና ባመለከተበት ቀን ባለው ተመጣጣኝ የውጭ ምንዛሬ ሬት የብር በኢትዮጵያ ብር ባንክ ውስጥ አስቀምጦ ዶላሩን ባገኘ ሰዓት ነው ያን ማድረግ የሚችለው። ነገር ግን የፍራንኮ ቫሉታ መብት አለው ከተባለ ይሄንን ብር ንግድ ባንክ ውስጥ ሳያስቀምጥ አውሮፓ፣ አሜሪካ ወይንም አረብ ሀገር ውስጥ ካለ ወዳጁ ዘመዱ ከማንም አካል ብሩ ሲሰጠው ክፍያው እዛው ውጭ ሀገር ከኢትዮጵያ ባንክ ስርዓት ውስጥ ሳያልፍ እዛው ተከፍሎ እቃውን ማስገባት የሚያስችል እድል መብት ማለት ነው። ይሄ እንግዲህ ብዙ ጊዜ አፈጻጸም ላይ የፈጠሩት ክፍተቶች አሉ። አሁን እዚህ ከፖሊሲው ላይ በግልጽ እንደምንመለከተው አሁን ላይ የተፈቀደው ኦልሞስት 99% እና ከዛ በላይ በምትለው ለካፒታል ጉር ነው ወይንም ምርት ውስጥ አስገብተ ፕሮሰስ ለማድረግ እንጂ ቤት ውስጥ ለመገልገል ኮንሱመብል ለመሆኑ ለግልጋሎት ለሚውሉ ለፍጆታ ለሚውሉ እቃዎች አለመሆኑ አንዱ አሰራሩን ሞር ግልጸኛና ወደ መሬት እንዲወርድ ያደርገዋል ማለት ነው። ከዚህ አንፃር ጥሩ ነው፣ ይረዳል። የውጭ ምንዛሪ ማግኘት ተቋማቱ ይህን እድል ቢጠቀሙ ሀገሪቷ ላይ ያለውን የፎሬክስ ቻሌንጅ ይቀርፋል። ስለዚህ ከዚህ አንፃር ጥሩ ነው ብለን መውሰድ እንችላለን። ተመልካቾቻችን እንግዲህ ምናልባት የቴሌቪዥን መስኮታችሁን ዘግይታችሁ ለከፈታችሁ ይህ ቅንጣት ቢዝነስ ፖድካስት ነው በመርካቶ ቲቪ። እንግዲህ በሳምንት 2 ቀን እየተዘጋጀ ትኩረቱን በምጣኔ ሀብትና ቢዝነስ ላይ አድርጎ የሚቀርብ የቢዝነስ ፖድካስት ነው። ኃይል እንግዲህ ካፍታ ቆይታ በኋላ ተመልሰን እስክንገናኝ ድረስ ተመልካቾቻችን የቲቪ መስኮታችሁ ላይ ሆናችሁ ጠብቁን። እንወዳችኋለን።